ንክሻቸውና አስፈሪነታቸው ከአንበሳ የማይተናነሱ 10 አደገኛ የውሻ ዝርያዎች። ሰላም፣ እንኳን ወደ ብር በሰላም መጣችሁ። በዛሬው ቪዲዮአችን የዓለማችን 10 አደገኛ ስለሆኑ የውሻ ዝርያዎች የምናይ ይሆናል። ቪዲዮአችንን ከመጀመራችን በፊት እናንተ ካጋጠሟችሁ አደገኛ ናቸው ከምትሏቸው የውሻ ዝርያዎች ውስጥ የምታውቁትን ኮሜንት ላይ አስቀምጡልን። ወደ ቪዲዮ እንሂድ። 10ኛ ጀርመን ሼፐርድ። ይህ የጀርመን ሼፐርድ የውሻ ዝርያ በዓለም ላይ ታዋቂና በበርካታ ሁኔታ ከተስፋፉ የውሻ ዝርያዎች ውስጥ አንዱ ሲሆን በጠንካራ ሰራተኝነቱ የሚታወቅና ቀልጣፋ የሆነ ከሰዎች ጋርም ጥሩ የሆነ ባህሪ ፍቅር የሚያሳይና ከፍተኛ አስተዋይ የሆነ የውሻ ዝርያም ነው። እንዲሁም ደግሞ በሌላ መልኩ ጠንካራ፣ ደፋር፣ የተረጋጋና ግርማ ሞገስ ያለው ውሻም ነው። ነገር ግን ይህ ውሻ በበቂ ሁኔታ ስልጠና ካላገኘ እጅግ አደገኛ የውሻ ዝርያም ነው። ፖሊሶችና ሚሊተሪ ውስጥ ከሚጠቀሙባቸው ውሾች ውስጥ አንዱ ነው። ጀርመን ሼፐርድ ማለት የጀርመን እረኛ ማለት ሲሆን በጀርመን ውስጥም በጎችን ከጠላት ለመጠበቅና እንደ እረኛነትም ያገለግል ነበር። 9ኛ ዶበርማን ፒንሸር። ይህ የውሻ ዝርያ ፍርሃት የሚባል የማያውቅ እጅግ ፈጣንና አጥንትን በቀላሉ የሚሰባብር ከፍተኛ ንክሻ ያለው እነዚህን ሁሉ በአንድ ላይ የያዘ የሚፈራ የውሻ ዝርያ በዓለም ላይም ካሉ ምርጥ የጥበቃ ውሾች ውስጥ ስሙ ከቀዳሚዎች ውስጥ ይጠቀሳል። ይህ ውሻም ከጀርመን ከተገኙ የውሻ ዝርያዎች ውስጥ አንዱ ነው። ጆሮ በተፈጥሮ የሚተኛ ሲሆን ነገር ግን ቀጥ ያለ እንዲሆን በፋሻ ይጠቀለላል። ይህንን ማድረግም በበርካታ ሀገሮች አይፈቀድም። ጭራውም ቢሆን በተፈጥሮ ቀጭን የሆነና ረጅም የሚባል ሲሆን ነገር ግን ጭራውም ይቆረጣል። ጆሮ መቆሙና ጭራው አጭር መደረጉ ውሻውን ይበልጥ አስፈሪ እንዲመስል ያደርገዋል። እነዚህን ውሾች ለማሰልጠን ከባድ የሆኑ ናቸው። በጸባይም ካልተያዙ በቶሎ የሚናደዱና የሚቀየሩ ውሻ ዝርያዎች ናቸው። 8ኛ ወልፍ ሃይብሪድ። እነዚህኞቹ ደግሞ ከተለያዩ ተኩላ ዝርያዎች ጋር ዘራቸው ሰዎች አማካኝነት ከተዳቀሉ የውሻ ዝርያዎች ውስጥ አንዱ ሲሆኑ ሰዎችም እነዚህን የውሻ ዝርያዎች ያዳቀሉበት ምክንያት ጥሩ የጥበቃ ውሻ ለመፍጠር ቢሆንም ነገር ግን ውሾቹ የተኩላነት ባህሪ ይበልጥ አላቸው። ተኩላዎች በባህላቸው በቡድን የሚንቀሳቀሱ የራሳቸው የአኗኗር ባህሪ ያላቸው የራሳቸው መሪም ያላቸው ናቸው። በዚህ ምክንያት እነዚህ የውሻ ዝርያዎች በብዛት በጫካ ውስጥ የሚገኙ ለሰው ያልቀረቡ ውሾች ሆነዋል። በበርካታ ሀገራትም እነዚህን ውሾች ለማሳደግ አይቻልም። 7ኛ ቦክሰሮች። እነዚህ የውሻ ዝርያዎች ደግሞ ሲታዩ ቀልብን የሚስብ መልክ ያላቸው ውሾች ሲሆኑ እጅግ ጉልበተኛ ውሾችም ናቸው። ሰውነታቸው እስከ 40 ኪሎ ግራም የሚደርስ ነው። ከሰዎች ጋርም ቅርብ የሆኑ ተጫዋችና ቤተሰብ የሆኑ ውሾች ናቸው። ነገር ግን ባለቤቶቻቸውንና ቤተሰቦቻቸውን የሚያጠቃ የመሰላቸውን ሰው ወይም ውሻ ባላቸው የሰውነት ጥንካሬና አእምሮ ልቀት በመጠቀም አደገኛ ጥቃትን ይፈጽሙበታል። ውሾቹም ከድሮ ጊዜያት ጀምሮ በገጠራማ ቦታዎችና ጫካ በሆኑ ቦታዎች ላይ ከርከሮና አጋዘን ለማደን ያገለግሉ ነበር። 6ኛ አላስካ ማላሚት። እነዚህ የውሻ ዝርያዎች ደግሞ በረዷማ በሆኑ የበርካታ የዓለም ክፍሎች ውስጥ ከተስፋፉ የውሻ ዝርያዎች ውስጥ ይመደባሉ። አላስካ ማላሚቶች ግዙፍ የሆኑ ኪሎአቸውም እስከ 45 ኪሎ ግራም ድረስ የሚመዝን ጠንካራና ጉልበተኛ ናቸው። እነዚህ ውሾች ትላልቅ የበረዶ ጋሪዎችን በመጎተት ነው የሚታወቁት። ሰውነታቸው ላይ ያለው ጸጉራቸውም በረዷማ ቦታዎች ላይ ያለውን ቅዝቃዜ ለመከላከል በእጅጉ ጠቅሟቸዋል። ልክ እንደ ሌሎች የውሻ ዝርያዎችም ባለቤቶቻቸውንና እነሱን ሊያጠቃ የመጣ ማንኛውም ነገር በቡድን በመሆን ባላቸው ጥንካሬ ጥቃት ይፈጽሙበታል። 5ኛ ሮትዊለር። እነዚህ የውሻ ዝርያዎች ደግሞ የሚታወቁት በታማኝነታቸው ነው። በአብዛኛው ጊዜ እነዚህ የውሻ ዝርያዎች ለጥበቃነት የሚያገለግሉ ሲሆን በእርሻ ቦታዎች ላይም በብዛት ይገኛሉ። በዓለም ላይም ረጅም ዕድሜ ካስቆጠሩ የውሻ ዝርያዎች ውስጥ አንዱ ናቸው። በተፈጥሯቸውም እጅግ ኃይለኛና አስፈሪ የውሻ ዝርያ ሲሆኑ ጠላት መስሎ የታያቸውን ለሕይወታቸው ሳይሰጉ ጥቃት ለመፈጸም ይሄዳሉ። ይህ ተፈጥሯቸውም እጅግ አደገኛ ውሾች ያስብላቸዋል። በዩኤስ አሜሪካን በሰዎች ላይ ከደረሱ ጥቃቶች ውስጥ ግማሹን ያህል ጥቃት የፈጸሙት እነዚህ ሮትዊለሮች የተባሉት ውሻ ዝርያዎች ናቸው። 4ኛ ፒትቡል። እነዚህኞቹ ደግሞ በኃይለኝነታቸው በዓለም ላይ ከሚታወቁ ውሾች ውስጥ አንዱ ሲሆኑ ሰውነታቸው ግዙፍ የሆነ ጠንካራ እልህኛና ከፍተኛ ንክሻ ኃይልን ከፈጣን ጥቃት ጋር ያጣመሩ ናቸው። ይበልጥም የሚታወቁት ከሌሎች የውሻ ዝርያዎች ጋር ባላቸው ጠብና ሌሎች ውሾችን ሲያገኙ እስከ መግደል የሚደርስ ጥቃትን በመፈጸማቸው ነው። ፍርሃት የሚባልም የሌለባቸው ውሻ ዝርያዎች ናቸው። ከሰዎች ጋርም በጥሩ ሁኔታ ከሰለጠኑ እንደ ጓደኛ ከተያዙ እጅግ ሰው ወዳድና ታማኝ ውሾች ናቸው። ነገር ግን ጠላት የመሰላቸውን ሰውና ባለቤቶቻቸውን የሚነኩባቸውን ካገኙ ከላይ እንደተጠቀሱት አይነት ውሾች እጅግ ተደባዳቢና አደገኛ ውሾች ናቸው። ወደ እጅግ አደገኛ ስለሆኑ 3 የውሻ ዝርያዎች ከመሄዳችን በፊት ቪዲዮውን ከተመቻችሁ ላይክ በማድረግ አግዙ። 3ኛ ቡል ማስቲፍ። ቡል ማስቲፍ የዓለማችን ግዙፍ ከሆኑ የውሻ ዝርያዎች ውስጥ አንዱ ናቸው። በጣም ኃይለኛም ናቸው።
እነዚህ ውሾች ከቡልዶግ እና ከማስቲፍ ከሚባሉ የውሻ ዝርያዎች ውስጥ ተዳቅለው የተገኙ የሁለት ውሻዎች ባህሪ የያዙ ሲሆኑ ክብደታቸውም እስከ 60 ኪሎ ግራም ይመዝናል። ቁመታቸውም እስከ 70 ሴንቲሜትር ይመዝናል። ይህ ቁመትም ለውሾች ምን ያህል እንደሆነ አስቡት። በአብዛኛው ለጥበቃነት የሚያገለግሉ ውሾች ሲሆኑ ስራቸውንም በጥሩ ሁኔታ የሚያከናውኑ ውሾች ናቸው። ከሮት ዊለር ከተባለ ውሻም በመቀጠል ሰዎች ላይ ጥቃት በመፈጸም ሁለተኛ ናቸው። ቤተሰቦቻቸውንና አሳዳጊዎቻቸውንም በጥሩ ሁኔታ በመጠበቅ ይታወቃሉ። ሁለተኛ ዘ ካውኬዥያን ሼፐርድ። ይህ ዓለማችን እጅግ አደገኛ ከሆኑ ውሾች ውስጥ በሁለተኝነት አስቀምጠነዋል። ይህ ውሻ ክብደቱ እጅግ ግዙፍ የሆነና እስከ 100 ኪሎ ግራም የሚደርስ ሲሆን ቁመቱም እስከ 90 ሴንቲሜትር ይረዝማል። እንዲሁም ደግሞ ጸጉሩ ጥቅጥቅ ያለ የአንበሳ ጎፈር የሚመስል ነው። ይህ ውሻ ዘሩ የተገኘው ከራሻ እና ከሌሎች የአውሮፓ ሀገራት ሲሆን ረጅም ዓመታትን ከሚኖሩ ውሾች ውስጥም አንዱ ነው። ይህ ውሻም በጎችን ከጠላት ከሚጠብቁ ውሾች ውስጥ ስሙ በቀዳሚነት ይሰለፋል። እንዲሁም በሌሎች ውሾች፣ በተኩላዎችና በሌሎች የዱር እንስሳትም በጣም ይፈራል። አንደኛ ካንጋል። ይህ ውሻ የተገኘው በቱርክ ውስጥ ሲሆን እጅግ አደገኛ ከሆኑ የውሻ ዝርያዎች ውስጥ በአንደኝነት ተቀምጧል። እነዚህ ውሾች የሚታወቁት በጉልበተኝነታቸውና ጥንካሬያቸው ሲሆን ከሌሎች ውሾች ጋርም ሲጋጠሙ በቀላሉ ያሸንፋሉ። አንዳንዶቹም እነዚህ ውሾች ከአንበሳና ከነብሮች ጋር ሳይቀር ተጋጥመው የማሸነፍ ብቃት አላቸው ይላሉ። እርስ በርሳቸውም እስከ መገዳደል የሚደርስ ጦርነትን ይከፍታሉ። እነዚህ ውሾች ስልጠና የሚፈልጉ ሲሆኑ ቤተሰቦቻቸውንም በመጠበቅ ይታወቃሉ። ክብደታቸው እስከ 90 ኪሎ ግራም ይደርሳል። ቁመታቸው ደግሞ ከ80 እስከ 90 ሴንቲሜትር ይደርሳል። ይህንን የሚያክል ግዙፍ ውሻ መጥቶ ፊታችሁ ቢቆም ያላችሁ አማራጭ ምን እንደሆነ ማሰብ ከባድ ነው። ለዛሬ ያዝንላችሁ 10 አደገኛ ውሾች ይህንን ይመስላሉ። እንድታስታውሱት የሚፈልገው ዘራቸው አደገኛ ስለሆነ ብቻ አደገኛ ይሆናሉ ማለት እንዳልሆነ። እነዚህ ውሾች በጥሩ ሁኔታ ከሰለጠኑ፣ ከሰዎች ጋር የቀረቡ፣ ተላምደው ያደጉ ከሆኑ ውሾቹ ምንም አደገኛ ያደርጋቸው። በተቃራኒው አስተዳደጋቸው አደገኛ እንዲሆኑ ከሰዎች ጋር እንዳይቀርቡ ተደርገው ካደጉ ማንኛውም አይነት ውሾች አደገኛ ይሆናሉ። ቪዲዮውን ጠቃሚና አስተማሪ ሆነው ካገኛችሁት ላይክ አድርጉት። ቻናሉንም ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።